ሰላም ሰላም እንደምን ቆይታችኋል? ውድ ቤተሰቦቻችን አድማጮቻችን እንደምን ቆይታችኋል? አቢሲኒያ 360ዎች ነን። አቢሲኒያ 360 ዕለታዊን ታህሳስ 8 ረቡዕ ቀን 2018 አበይት ዜናዎችን ልናደርሳችሁ ነው መጥተናል። ቀዳሚ ወዳደረግነው መረጃ ስናልፍ ምርጫ ቦርድ ለመጪው አገር አቀፍ ምርጫ አስቻይ ሁኔታዎች ያሉባቸውን አካባቢዎች ለመለየት 3 ምድቦችን አውጥቷል። ቦርዱ አረንጓዴ ተብለው የሚመደቡ አካባቢዎች ምርጫ ማድረግ የሚቻልባቸው መሆናቸውን ዛሬ ባሰራጨው መረጃም ገልጠዋል። ቢጫ የሚል ስያሜ የሚሰጣቸው አካባቢዎች ደግሞ ከጥንቃቄ ጋር ምርጫ ሊደረግባቸው የሚችሉ አካባቢዎች እንደሚሆኑ ጠቅሷል። በአንጻሩ ቀይ ምድብ የሚሰጣቸው አካባቢዎች ምርጫ ማድረግ የማይቻልባቸው ይሆናሉ ተብሏል። ቦርዱ ምድቦችን የሚያወጣው በሰላምና ጸጥታ ዙሪያ በአረንጓዴ፣ ቢጫ እና ቀይ የተደራጀ መረጃ በመጠይቅ መልክ ከመንግስታዊ አካላት በመሰብሰብ በተሰበሰበው መረጃ ዙሪያ ከፖለቲካ ፓርቲዎች፣ ከሲቪክ ማህበረሰብ ድርጅቶችና ከመንግስታዊ አካላት ጋር በመወያየት እና ከዚያም ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እና ከቦርዱ የተውጣጣ ቡድን የመረጃውን ተጨባጭነት መሬት ላይ ወርዶ እንዲያረጋግጥ በማድረግ እንደሆነ ያወሳ ሲሆን በመጨረሻ ምርጫ ማድረግ የሚቻልባቸውን አካባቢዎች ለህዝብ ይፋ አድርጋለሁ ብሏል። ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂካዊ አጋርነት አሳድገዋል። ትላንትና ዛሬ በኢትዮጵያ ይፋዊ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ህንድ የአቅም ግንባታ ትብብሮችን ከማሳደግ አንጻር ለኢትዮጵያውያን የምትሰጠውን ነፃ የትምህርት ዕድል በእጥፍ ለማሳደግ መወሰኗን በማህበራዊ ትስስር ገጻቸው ላይ ገልጸዋል። ጉብኝታቸው ለኢትዮጵያና ህንድ ግንኙነት አዲስ መነቃቃት የፈጠረ መሆኑን የጠቀሱት ሞዲ ህንድ ተቀያያሪ የሆኑ ዓለም አቀፍ ተግዳሮቶችን ከመፍታትና አዳዲስ ዕድሎችን ከመፍጠር አንጻር ከኢትዮጵያ ጋር ያላትን ትብብር ይበልጥ ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ሁለቱ ሀገራት ከተስማሙባቸው ስምምነቶች መካከል በጉምሩክ አስተዳደራዊ ጉዳዮች ላይ መተባበር፣ በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ የመረጃ ማዕከል ማቋቋም፣ በቡድን 20 ማዕቀፍ ስር የኢትዮጵያን የውጭ ዕዳ መልሶ ማዋቀርና ለጋንዲ ሆስፒታል ድጋፍ ማድረግ ይገኙበታል። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ በተመሰረቱባቸው 3 አዳዲስ ክሶች ላይ ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠት ለታህሳስ 22 ቀን ተለዋጭ ቀጠሮ ሰጥቷል። በሌላ በኩል ታዬ ህዳር 26 ቀን 2018 ዓ.ም የቅጣት ብይን ከተላለፈበት ፍቃድ የሌለው ጦር መሳሪያ ይዞ የመገኘት ክስ ጋር በተያያዘ የሰብአዊ መብት ጥሰት ተፈጽሞብኛል በማለት ለችሎቱ ዛሬ በድጋሚ አቤቱታን አቅርበዋል። ታዬ ከዚህ ቀደም ባቀረቡት በዚሁ አቤቱታ መሰረት ኢሰመኮ ጉዳዩን አጣርቶ እንዲያቀርብ ተልኮለት ኢሰመኮም ተከሳሹ የሰብአዊ መብቶች ጥሰቶች እንደተፈጸሙባቸው የሚያረጋግጥ የምርመራ ሰነድ የካቲት 6 ቀን 2017 ዓ.ም ለችሎቱ አቅርቦ ነበር። ሆኖም ችሎቱ በወቅቱ ለአቤቱታው እልባት ሳይሰጥ በመቆየቱ ታዬ ቅሬታቸውን ዛሬ በድጋሚ ያቀረቡ ሲሆን ችሎቱ ግን ሌላ የክስ መዝገብ እያየ መሆኑን በመጥቀስ አቤቱታውን በጽሁፍ እንዲያቀርቡ ትዕዛዝ ሰጥቷል። በተያያዘ የፌዴራሉ አቃቤ ሕግ በህዳር 26ቱ የችሎት ውሎ ወቅት ታዬ ሆርን ኮኔክሽን ከተሰኘ የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ ከፍተኛ የህዝብ ድጋፍ አግኝተውበታል እንዳልኩ ተደርጎ በመገናኛ ብዙሃን አማካኝነት ለህዝብ የተዛባ መረጃ ተሰራጭቶብኛል የሚል ቅሬታም አቅርቧል። እንደዚሁም በተከታይነት የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በህገ መንግስቱና በግጭት ማቆሙ ስምምነት መሰረት በምዕራብ ትግራይ በኃይል የተያዙ አካባቢዎች ወደ መደበኛ አስተዳደር ለመመለስ ቀጥተኛ ትዕዛዝ እንዲሰጥና እርምጃዎችም እንዲወሰድ ዛሬ ባወጣው መግለጫ ጠይቋል። ጊዜያዊ አስተዳደሩ የስምምነቱ አደራዳሪዎችና የዓለም አቀፍ ማህበረሰብ፣ የአፍሪካ ህብረትና የአሜሪካ መንግስት ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸውና ተፈናቃዮች ወደ ቀያቸው እስኪመለሱ ጫና ማድረግና የሰብአዊ እርዳታ ማቅረብ እንደሚገባቸው ገልጧል። ጊዜያዊ አስተዳደሩ አያይዞም በኃይል የተያዘ አካባቢ በምንም አይነት ኃይል ሊቀጥል አይችልም ብሏል። የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታ መዘዙ የባሰ ይሆናል በማለት ጊዜያዊ አስተዳደሩ አስጠንቅቋል። ጊዜያዊ አስተዳደሩ ለተፈናቃዮች አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የገቡበትን ፉክክርና የውስጥ ግጭት ተጠያቂ አድርጓል። በትግራይ ክልል ሲንቀሳቀስ የቆየው ተቃዋሚ በይናቶ ፓርቲ በመጪው ግንቦት በሚደረግ ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ዋዜማ ሰምታለች።
ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነ ተረድተናል። ፓርቲው በአማራና አፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱ ክልሎች በምርጫው ለመሳተፍ አስቻይ ሁኔታ የለም ብሎ እንደሚያምን መረዳት ችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩንም ተሰምቷል። እንደዚሁም የሰሜን ኢትዮጵያውያን ጦርነት ተከትሎ የፓርቲው ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው በአገር አቀፍ ደረጃ ለመንቀሳቀስ የሚያስችለውን ፍቃድ እንዳገኘም ይታወሳል። እነዚሁም በመጨረሻ የፕሬዚዳንት ትራምፕ አስተዳደር የአራት ተጨማሪ የአፍሪካ አገራት ዜጎች ወደ አሜሪካ እንዳይገቡ ትናንት ሙሉ የጉዞ እገዳ ጥሏል። የአሜሪካን ብሔራዊ ጥቅም ለማስጠበቅ ሲባል ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ እገዳ ከተጣለባቸው የዓለም ሀገራት መካከል አፍሪካውያኑ ደቡብ ሱዳን፣ ማሊ፣ ኒጀር፣ ሴራሊዮን እና ቡርኪና ፋሶ ተካተዋል። ታንዛኒያ፣ ናይጄሪያ፣ ሴኔጋል፣ ዛምቢያ፣ ዚምባብዌ፣ አንጎላ፣ ቤኒን፣ ኮት ዲቫር፣ ጋቦን፣ ጋምቢያ፣ ማላዊ እና ሞሪታኒያ ደግሞ ከፊል የጉዞ እገዳም ተጥሎባቸዋል። የሀገራቱ እገዳው የተጣለባቸው የስደተኞችን መረጃ በማጣራት እና ከስደተኞች ጋር የተያያዙ መረጃዎችን ለአሜሪካ በማጋራት ረገድ ከፍተኛ ውስንነት በማሳየታቸው እንደሆነ ተገልጧል። የፕሬዝዳንቱ አስተዳደር ኤርትራ፣ ሱዳን እና ሶማሊያን ጨምሮ በ7 የአፍሪካ ሀገራት ላይ ከአሁን ቀደም ተመሳሳይ የጉዞ እገዳ መጣሉም አይዘነጋም። ለዛሬ ያዝንላችሁ አበይት ጉዳዮች አቢሲኒያ ዕለታዊ ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በተከታዩ ቀን እስከምንገናኝ ድረስ ሰላም።